ሰላም ሀበሻ አምቴዳ ዛሬ የማሳያችሁ ምን መሰላችሁ? ሰላም ሀበሻ ዛሬ የማሳያችሁ ምንድነው? ይሄ አብዛኛው ሀበሻ አሜሪካ ውስጥ ከመጣ በኋላ ከሚሰራቸው በብዛት ወዳው መጥቶ ትሉ ከሚቀጠርባቸው ነገሮች ውስጥ አንዱ የሆነው ጋዝ ስቴሽን ነው። ጋዝ ስቴሽን ስንቀጠር በብዛት የማናውቀው ሲስተም ነው። ኢትዮጵያ ውስጥ ምናምን ማለት እንደዚህ ልምዱ የለንም። ብዙ ነገሮች ምናምን ቻሌንጅ ያደርጋልና እንደመጣን አንድ 7-11 ነው፣ ሁለተኛ ጋዝ ስቴሽን ነውና ዛሬ ላሳያችሁ የፈለኩት ምንድነው ጋዝ ስቴሽን እንዴት እንደሚሰራና እንዴት እንደሆነ ምናምን አብረን የምናይ ይሆናል ማለት ነው። እና ልክ አሁን እንደመጣችሁ ላይክ የምታዩት ፊቸር እንደዚህ ነው። ፊት ለፊት እነዚህ የፓምፕ ነምበሮች ናቸው። ፓምፕ ነምበር 1፣ ፓምፕ ነምበር 2፣ ፓምፕ ነምበር 3፣ ፓምፕ ነምበር 4 ማለት ነው። የውጭ ላይ ያለው የፓምፕ ቁጥር ናቸው። ስለዚህ ሰንበዲ መጥቶ ላይክ ፓምፕ ነምበር 2 ላይ $20 ምናምን ቢላችሁ ምሳሌ መጀመሪያ ፓምፕ ነምበሩን እንጫናለን። ከዛ ፕሪፔይ የሚለው ጋር እንሄዳለን። እዚህ ጋር ማለት ነው። እዚህ ጋር እንሄዳለን። አማውንት እናስቀምጣለን። አማውንት ያለንን $20 ካለን $20 ብለን እንጽፋለን እዚህ ጋር። ከዛ ኢንተር እንላለን፣ እናሳልፈዋለን ማለት ነው። ኢንተር እንላለን። እዚህ ጋር ስንመጣ ፔይ ይላል። ወደ ፔይ እንሄድና ፔይ እናደርጋለን። ከዛ $20 ሲመጣ የሰጠን ብር $20 ከሆነ $20 እንነካለን። የሰጠን ብር ላይ $40 ቢል እዚህ ጋር $40 ብለን እንጫናለን ማለት ነው። ከዛ ኢንተር ስንለው ራሱ ይመጣል ማለት ነው። ከዛ መሙላት ይጀምራል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እዚህ ጋር በምንሰራ ሰዓት በቃ እነዚህ የተለየ ነገር የለውም። በቃ እንደዚህ ያደርጋችሁ ትውላላችሁ። እቃ ሲመጣ ስካን ታደርጋላችሁ። ላይክ እያንዳንዱን እቃ አሁን ምሳሌ እዚህ ጋር አንድ ነገር እናንሳና እዚህ ጋር ቢመጣ እዚህ ጋር ስካን አደረገን ማለት ነው። ከዛ እዚህ ጋር ስናየው አይስ ብሬከር ምናምን ብሎ አይተምና ጋዝን አንድ ላይ መሸጥ እንችላለን። ወይም እዚህ ጋር መክፈያ ያለ እዚህ ጋር ታፕ በካር